ኒኩሌር ቦምብ ሲባል ሰው ትልቅ ነገር ይመስላል፣ ግን እቺን ነው የምታክለው። ለምን አንድ ሙሉ ከተማ ያጠፋል ይሉል እንዴ? አንዴ የወራቤ መንግስት ከአሜሪካን ተጣልቷል፣ መሀሉ ላይ ወድቃል ሰው። ወራቤ እኛ ሀገር እዚህ ጋሻ እየሰማኸኝ አይደለም መሰለኝ። ወዚህ ወራቤ አው ረብሻው ሲል አማይማይን ልቅ አረገ ዳፍ በርገ ያዝኩትስ በእጄ ቶክ 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 ማይሰማ ነገር የለም። አባ አስጠረታኝ ነበር እንዴ? ይሄ አንተ ልጅ ነው? ወሽ እንኳን መጣ። ሀጂን ተዋው ሰላም በላሽ። ሀጂ ልጄ ነው። ሰላም ሀጂ። ኩራት ነው ከሩቁ ነው ሰላም የምትለኝ? ኧረ ሀጂ አልኮራው። ምን ዳርዳር ያስብልሃል? ናሳማ እኔ እኮ ብዙ ጠየፈኝ አልልህም ልጄ። ጥራጋው ከፈለኩ የአባቱ ምራቅ አይደል እንዴ? ምን ያስጠይፈዋል? ዋጣው እንደው ዋጥ አሁን ሳወራ ምራቅ እርጎ ይሰራል። እዚህ ጋር ጫው ካለው ብዬ ነው። የአባት ምራቅ ነው ዋጣው መድኃኒት። ምን ሆኖ ነው? እናቅለታለሁ። አረገዘ እንዴ? በመሳብ ነው የሚያረግዘው። የዛሬ ልጆች ምን ይታወቃል ብለው ነው በምራቅ ከሆነ ብዬ ነው። አሻሴ ጨዋታ እኮ ትችልበታለህ። ጨዋታማ የእርሶ ነው። አሁን የቅድሙን ጨዋታ ይቀጥሉልኝ። እሱን ተውት። ያንማ በቃ ቦምቡን ደፈር ጋስ አሁን ጣቴ ጣፍ ጫፉ እንዲጠቁሮ የለ እንግዲህ ይሄ የጠቆረው ያን ያዘው ነው። አሜሪካን ዝም ብላ ነው እንደ ሀገር የምታስፈራራበት እንጂ የሚረባም ነገር አይደለም ኒኩሌር የሚባለው።